ሚስቱን ገሎ ሊሰወር የነበረው ግለሰብ በቁጥጥር ስር ዋለ። ሰላም እንዴት ናችሁ? የትሩ ኢትዮ ቻናል ተከታታዮች ባላችሁበት ሁሉ ሰላምና ጤና ይብዛላችሁ። አሁናዊ ዜና ይዘንላችሁ መጥተናል። አብራችሁን ቆዩ። መጨረሻ ላይ ያስቀመጥንላችሁ ዜና በጣም ጠቃሚ ነው። በአርባ ምንጭ ከተማ ባለቤቱን ገሎ ሊሰወር የነበረው ግለሰብ መያዙን ፖሊስ ገልጿል። የጋሞ ዞን ፖሊስ መምሪያ የህዝብ ግንኙነት ዳይሬክተር ኮማንደር ሬታ ተክሉ ለትሩ ኢትዮ እንደገለጹት የወንጀል ድርጊቱ የተፈጸመው አርባ ምንጭ ከተማ ወዜ ቀበሌ ግድብ ሰፈር ነው። ኮማንደር ረታ የገዛ ባለቤቱን በመሳሪያ ተኩሶ በመግደል ሊሰወር የሞከረው ተጠርጣሪ በህዝቡና በፖሊስ ትብብር በቁጥጥር ስር መዋሉን ተናግሯል። ተጠርጣሪው አቶ ነብዩ ጌታቸው ኤፍሬም እንደሚባል ከሟች ጋር በትዳር ዓለም አብረው እንደነበሩ በመካከላቸው በነበረው አለመግባባት ሟች ወላጆቿ ጋር በመሄድ ላለፉት 5 ወራት ከቤተሰቦቿ ጋር ትኖር እንደነበር ገልጿል። በትናንትናው ዕለት ተጠርጣሪው አስቦና አቅዶ ጠዋት 4 ሰዓት ገደማ ላናግርሽ እፈልጋለሁ በማለት ካስጠራት በኋላ ሰው የማያይበትን ሁኔታ በማመቻቸት በሽጉጥ አንገቷ ስር ደቅኖ ተኩሶ እንደገደላት አስረድቷል። በኋላም ለመሸሸግና ለመሰወር ሲሞክር በፖሊስ ክትትልና በህብረተሰቡ ትብብር በቁጥጥር ስር ውሎ ምርመራ እየተጣራበት እንደሚገኝ ተናግሯል። ተጠርጣሪው የወንጀል ድርጊቱን የፈጸመበትን ሽጉጥ ወንዝ ውስጥ እንደጣለ ቢገልጽም ፖሊስ ባደረገው ማጣራት ከደበቀበት በኤግዚቢትነት ይዞታል። ወደሚቀጥለው ዜና ስናመራም የካቢኔ አባሉን ለእስር የዳረገው ምንድነው? በአሁኑ ወቅት በትግራይ ጊዜያዊ አስተዳደር ብቸኛ የተቃዋሚ የባይቶና ፖለቲካ ፓርቲ የካቢኔ አባል የሆኑት አቶ ታደለ መንግስቱ በፖሊስ ቁጥጥር ስር ውለው በእስር ወደ ፍርድ ቤት እንዲቀርቡ መደረጋቸው አነጋጋሪ ሆኖ ውሏል። የካቢኔ አባሉ አቶ ታደለ የመቀለ ማዕከላዊ ፍርድ ቤት የሚመሩት የመንግስት መሳሪያ ቤት እንዲያስፈጽሙ የሰጠውን ውሳኔ ባለመተግበራቸው ምክንያት ዛሬ ረቡዕ ለ6 ወራት በእስር እንዲቆዩ ቢወሰንባቸውም ከ1 ቀን እስር በኋላ ተለቀዋል። በምን ምክንያት ታሰሩ? እንዴትስ ተለቀቁ? የሚለውን እንመልከት። ተከሳሹ የትግራይ የትራንስፖርት ቢሮ ኃላፊ አቶ ታደለ መንግስቱ ሲሆኑ ከሳሽ ደግሞ የኢትዮጵያ መንገዶች ባለስልጣን ነው። የክሱ ፍሬ ነገር በትግራይ ጦርነት የተወሰደችበት ላንድ ክሩዘር ቪኤት መኪና እንደተመለሰለት የሚጠይቅ ነው። ባለስልጣኑ አይነቷና የሰሌዳ ቁጥሯን ጠቅሶ በቢሮ አስፈጻሚነት እንደተመለሰለት የጠየቀባት ላንድ ክሩዘር ቪኤት መኪና የህወሓት አስፈጻሚ ኃላፊዋ ወይዘሮ ፍትለወርቅ ገብረ እግዚአብሔር ሲጠቀሙባት ነበር። የጊዜያዊ አስተዳደሩ የትራንስፖርት ቢሮ ቪኤት መኪናዋ ለባለቤቱ እንድትመለስ እንዲያስፈጽም የቀረበበት ክስ በመቀበል የህወሓት ፓርቲ ኃላፊ ወይዘሮ ፍትለወርቅ እንዲመልሱ ተጠይቀው አሻፈረኝ በማለታቸው ምክንያት ፍርድ ቤት ጉዳዩን ማስፈጸም ያልቻሉትን የቢሮ ኃላፊ አቶ ታደለ በእስር እንዲቀርቡ ያዛል። ዛሬ ሚያዝያ 15 2017 ዓ.ም በፖሊስ ተይዘው ፍርድ ቤት የቀረቡት ኃላፊው ጉዳዩ እንዲያስፈጽመው በተደጋጋሚ የቀረበላቸው ባለመተግበራቸው ምክንያት ለ6 ወር እንዲታሰሩ ይፈርዳል። ሂደቱ እንዲህ እያለ ወደ ባለቤቷ እንድትመለስ ጥያቄ የቀረበባት ቪኤት መኪና ሚያዝያ 15 2017 ዓ.ም ከሰዓት በኋላ በሸኝ ደብዳቤ በኤግዚቢትነት ወደ ፖሊስ እጅ በመግባቷ ምክንያት ኃላፊው ከእስር ሊለቀቁ ችለዋል። ከትግራይ የትራንስፖርት ቢሮ የተገኘው መረጃ እንደሚያመለክተው በጦርነቱ ምክንያት ከመንግስታዊ ግለሰቦች ተወስዶ በማይመለከታቸው አካላት የነበሩ ከ2800 በላይ ተሽከርካሪዎች ወደ ባለቤቶቹ ተመልሰዋል። ወደሚቀጥለው ዜና ስናመራም ከታሰሩ 14 ባለሙያዎች 7ቱ ሲፈቱ 7ቱ አሁንም በእስር ላይ ይገኛሉ። የጤና ባለሙያ አንደበት የ4 ወራት የትርፍ ሰዓት ክፍያ ተከፍሎን ስራ ጀምረናል።
በወረዳም ስራ ሲዘጋ መከፈል የተለመደ ነው። ከ6 እስከ 9 ወራት የትርፍ ሰዓት ክፍያ ባለመከፈሉ ምክንያት ስራ ማቆማቸውንና 14 ሰዎች መታሰራቸውን በሲዳማ ክልል ማዕከላዊ ሲዳማ ዞን ሎካ አባያ ወረዳ የሚገኘው ህንጣጤ የመጀመሪያ ደረጃ ሆስፒታል ጤና ባለሙያዎች ለትሩ ኢትዮ መግለጻቸው ይታወሳል። ጤና ባለሙያዎቹ ዛሬ ለትሩ ኢትዮ እንደገለጹት ከታሰሩት 14 ባለሙያዎች 7ቱ ሲፈቱ 7ቱ አሁንም በእስር ላይ ይገኛሉ ብለዋል። ካልተከፈለው የ9 ወራት ውዝፍ ውስጥ የ4 ወራት ክፍያ መፈጸሙን ተከትሎ ስራ መጀመራቸውን የገለጹት ባለሙያዎቹ የትርፍ ሰዓት ስራ ከቆመ በኋላ ክፍያ መፈጸም በወረዳው የተለመደ ጉዳይ ነው ሲሉ ስጋታቸውን ገልጸዋል። ከታሰሩ 5ኛ ቀናቸውን የያዙት የታሰሩ የጤና ባለሙያዎች እንዲፈቱ በተደጋጋሚ እየጠየቅን ነው ያሉት ሰራተኞቹ እስካሁን ግን ግልጽ ምክንያት አልተነገረንም ብለዋል። ትሩ ኢትዮ የሎካ አባያ ወረዳ አስተዳደርና ፖሊስ አዛዥን ለማግኘት ያደረገው ጥረት ለጊዜው አልተሳካም። በጉዳዩ ላይ መረጃ ለመስጠት ፈቃደኛ ከሆኑ ለማስተናገድ ዝግጁ መሆናችንን እንገልጻለን። ውድ የትሩ ኢትዮ ዩቲዩብ ቻናል ተከታታዮች ለአሁን ይዘን የመጣንላችሁ ዜና ይህን ይመስል ነበር። በሌላ ዜና እንድንገናኝ ይህን ቻናል ሰብስክራይብ እንዲሁም የደውል ምልክቱን ኦን ላይ ማድረጋችሁን እንዳትርሱ። እናመሰግናለን።